ጠላ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ያድናል። ታምረ መድኃኔዓለም ገጽ 106 ላይ እንደዚህ ይላል። ቁጥር 6 ላይ ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላም ከሚሰራበት እንጨት የሚወጣውን ጢስ መላእክት ክንፋቸውን እያንቦገበጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘን ዓለም ይበትኑታል። ተመልከቱ። ምኑን? ጠላው የተሰራበትን ጢስ ወደሱ የደረሰበትም እሱ ይድናል። ምን ያደርጋል? ይድናል። በስሙ አምኖ ከመድኃኔዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያንስ ይቅርና አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ የሚለው የትኛውን ነው? ጠላው የተሰራበት ወጡ የተሰራበት ጢስ የነካው ሰው ይድናል። አማኝ እንኳን ባይሆን ባይጠመቅ እንኳን አረማዊ ቢሆን እንኳን ምን ያደርጋል? ይድናል። ስለዚህ ጠላ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ያድናል። የማያውቁ ከሆነ ይኸው ታምረ መድኃኔዓለም ላይ በጥቁርና በቀይ በግዕዝና በአማርኛ ተደርጎ ተጽፏል። ማንበብ ነው። እኛ ከራሳችን አላመጣ ነው። እሱ ለድነት ምክንያት ተሰቅሏልና ይላል። ከዛ ገጽ 108 ላይ ያለውን ደሞ ሐሳብ ላንብብላችሁ። በነጋውም የካህዲያንን ሥራ ቢሰራ መድኃኔዓለም ክርስቶስን ቢክደው ክብር ይግባውና የመድኃኔዓለም መታሰቢያ ለሚያደርግ እንደ ጥምቀት የተሰየመለት ያ ጢስ ይሻራል። የዛ ቀን ጢሱ ቢነካው ምን ያደርጋል? ይድናል። በነጋው ግን ወይም በነጋታው የካህዲያንን ሥራ ግን ቢሰራ ምን ይደረግበታል? ያድነቱ ይወሰድበታል ይለናል። እሺ እንቀጥል። እዛው ገጽ 108 ሶስተኛ ተአምር ቁጥር 2 ላይ እንደዚህ ይላል። ዳግመኛ ምን ነግራችኋለን? ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። ምኑ? ዕቃው። የሸክላ ዕቃውም ሸክላ አይባልም። የሸክላ ዕቃው ምን አይባልም? ሸክላ አይባልም፣ ንዋየ ቅዱሳት ነው እንጂ። እንጀራውም እንደ ቅዱስ ሥጋው፣ ጠላውም እንደ ክቡር ደሙ ነው። ምኑ? ጠላው እንደ ክቡር ደሙ ነው። ይሄ ጠላ እንደምንድን ነው? እንደ ኢየሱስ ክርስቶስ ክቡር ደም ነው። ሽታው ራሱ እንዴት እንደሚረብሽ እንኳን የኢየሱስ ደም ሊሆን ይቅርና ሽታው እንኳን አንድ ጤነኛ የሆነ ሰው ሊቋቋሙ አይችልም። ዕቃውም በእመቤታችን ይመሰላል፣ በውስጡም የተቦካውም ተመልከቱ፣ በውስጡም የተቦካውም ክብር ይግባውና በመድኃኔዓለም ይመሰላል። የተቦካው ያቡኮ በማን ይመሰላል? በመድኃኔዓለም። ከዚህ በላይ ክርስቶስን ማዋረድ ከየት ይገኛል ወገኖች? ከዚህ በላይ ማርያምንስ ማዋረድ ከየት ይገኛል? ዕቃው በማርያም ይመሰላል አሉ። የተቦካውም ክብር ይግባውና በመድኃኔዓለም ይመሰላል።